بسم الله علم إله الله سنبه نبينا محمد بهم ألفكم غير صلاة وسلامة مرد به السلام عليكم ورحمة الله وبركاته كلا خطختات هاي دفون لهم يكبر السلام تاي لما تكاتلوي ቤተሰቦች በአጠቃላይ በያላችሁበት ሰላምታዬ ይድረሳል። ሰላም ጤናና ደስታ ፍቅርን እመኝላችኋለሁ። ወደ መልእክቴ ስገባ ኢንሻአላህ ይድረስ ለሐረሪ ክልል ፕሬዝዳንት፣ ለሐረሪ ክልል ባለስልጣናት፣ ለሚመለከተው ሁሉ ይህ ድምጽ ዓለም አቀፍ የሚገኙ የሐረሪ ክልል ነዋሪዎች፣ የሐረሪ ክልል በተለይም ጀጎል ውስጥ ነዋሪዎች ብሶትና ድምጽ ስለሆነ ይድረሳችሁ የሚል ነው። ይሄውም አንደኛ ሐረር ላይ ባሳን ወጣ የሚለው ጥያቄ ነው። ከልጅ ልጅ ብለዩ አመትም አይቆዩ የሚለው መخመኻ አለ። በዚህም መሰረት አንዳንድ እንደምንሰማው ከሆነ ማለት ነው ከወደ ጀጎል ውጪ ላሉት የሁለት አመት የቤት ኪራይ ተከፍሎላቸው ጥሩ ቦታም ተሰጥቷቸዋል ይባላል። ጀጎል ውስጥ ላሉት ግን በጣም አሳዛኝ ሆነው አንድ አመት ብቻ ተከፈላቸው የሚል ወሬም አለ። ምን ያህል እውነት ነው አስቡበት ባለስልጣኖች። ከልጅ ልጅ ብለዩ አመትም አይቆዩ የሚለው መخመኻ እዚህ ላይ ይሰራል ማለት ነው። ሁለተኛው በእውነት ሐረር ላይ ባሳን ወጣ የሚለው ጥያቄ ሳቀርብ አዲስ አበባ ላይ አንዳንድ አፋንቡላዎች ይባላል ወይም አውርቶ አደሮች ወይም ጭፍን ካድሬዎች የሰው ስም እንደምታጠፉት የስም ማጥፋት ዘመቻ እንደምታካሂዱት ፕሮፓጋንዳና አድርባዮች ወሬ ሳይሆን ሐረር ላይ እውነታው እኔና እኔም መሰል በብዛት ስለ ሐረሪ ድምጽ የሚጮሁ ሰዎች በአጠቃላይ በዓለም ላይ ያሉት ለህዝባቸው ለሀገራቸው መልካም ምኞት በመመኘትና መልካሙን ለመፈለግ ብቻ ነው ድምጽ ሆነው የህዝቡን ብሶትና ድምጽ እያሰሙት ያሉት እንጂ እናንተ ሆዳደሮች ወይም ምን ይባላል በኦሮሞኛ ፎንፊኛቱ ይባላል፣ በሌላ ደግሞ አውርቶ አደር ይባላል። እንዳንተ አይነት አውርቶ አደሮች እንደምታወሩት ሳይሆን ይቅር ብለናቸዋል እና ዋናው ብሶቱ የህዝቡ ብሶት እንዲሰማ ነው። ሐረር ላይ እኔና እኔም መሰል አብዛኛዎቻችን ልማቱን አንጠላም። ጥራት ያላትና ንጹህና ጽዱና ምቹ ያማረች ሐረር ከተማ ሁሌም እንድትኖር ምኞታችን ነው። እንደዛውም ህዝቡንም ያሳተፈ በዚህ ውብና ጽዱ ለኑሮ የሚቻመች ሐረር ስትሆን ህዝቡም የሚተሳተፈበት ህዝቡንም ያሳተፈ ህዝቡን እያፈነቀለና ህዝቡን እየበተነ የሚያብረቀርቅ ብርቅርቅታ የሚያብረቀርቅ ብርቅርቅታ ምንም ዋጋ የለውም። ጬሩጋን ኦሩጋ ላደረጋችሁት አላሁ መገን ክብር ኦርዲን በድርና ሌሎችም ጬሩጋን ኦሩጋ ላደረጋችሁልን ሰላምታ ሰጥተናል፣ አላህ መገን ብለናል። ግን አሁን በድሮበሪ ላይ እየተፈጸመ ያለው የማፈናቀል ኢሰብአዊ ድርጊትና የሐረሪነትን ማንነትን የማጥፋት ዘመቻ የሚመስል ስራ ጂኦግራፊ በጣም ሐረሪዎችን የማንነታቸውን ስር መሰረታቸውን የማጥፋት ዘመቻ የሚመስል ስራ ስለሆነ አንደኛ በቅድሚያ መታሰብና መደረግ ያለበት ብለን የምናቀርበው በብዙ ሰዎች ጋር ተመካክረን ያወራ ነው ማለት ነው የተስማማንበት ቅድሚያ ማልማትም ከሆነ መንግስት በሚፈቅደውና በሚመኘው አይነት ፕላንና እቅድ መሰረት መንግስት ይፈልገዋል እና አካባቢ ለማልማት ባለው መሰረት በሱ በሚፈልገው አይነት ልማቱን ለመፈጸም ቅድሚያ ለምን ለቤተሰቦቹ ለቤቱ ባለቤት ቆርቆሮ ቤት ለነበረውን ኮርቆነ ያ ቆርቆሮ ቤት ያለው ሰውዬ ይሄንን ፕላን በዚህ ፕላንና በዚህ እቅድ መሰረት ትችላለህ ወይ ብሎ ተፈቅዶ ቅድሚያ ለሱ ቢሰጠውና አዲስ አበባም ልማት ሲደረግ ሲፈናቀሉ ሰዎች የአዲስ አበባ ያለው ብልጽግናም እንደዛ ነው ያደረገው። ሐረር ላይ ለምን ባሳ ወጣ? አፈናቅሎ ለማን ሊሰጥ ነው? ማን ነው ባለቤት ሆኖ ያንን ቦታ የሚያለማው? አንድ ቁጥር መመለስ አለበት። ለምንድን ነው ለባለቤቶቹ ቅድሚያ ያልተሰጠው? እነዛ ሰዎች የፈረሰባቸው ሰዎች ለምንድን ነው ቅድሚያ ተሰጥቷቸው ማልማት ይችላሉ ወይ? አቅምና ጉልበታቸው ካለ ተጠይቀዋል ወይ? አንደኛ ጥያቄ እሱ ነው። ለምን ቅድሚያ ያሰጣቸው? አንደኛው መሰረታዊ ጥያቄ ይሄ ነው። ሁለተኛ ህዝቡ መንግስታችን ለህዝቡ ግልጽ የሆነ ውይይት እንዲያደርግና ግልጽ የሆነ ትክክለኛ ኢንፎርሜሽን ለህዝቡ ማስተላለፍ እንዳለበት በማናለብኝነት ማንኛውም ስራ የሚደረገው በጣም አሳዛኝ ሆኖ በተለይ አንድ የሰማሁት እባካችሁን ለቅሶ ላይ ነን ለቅሶችንም ብቻ እንጨርስበት አሞተ በሐላ አሞተ ዘነቀስ ሲነቦርዲ ሂደጉነዊ ቀላው ዳመሱቢ መሸረቢ አሞተ ተገበሉ ይባዩ ይበሉ ዙልም የሉም ይዙልም እንት አላሁ ይዳመል ሶመር ረመዳን ደቺቤ ይለባይቲ ቃኑማ ቲዋር ቤሜኮ አቡ ሱልጣቸው ኑቃና ላይቤ
بيرتو ماردو فولي فركالو حرقوتو ماردو فولي فركالو يي أمتو لكن هجمة قدمي أمت خولي مستمع يي مانتو مكيري حزالك تايبي غوستو چكوت كلا هوتين تا በተለይ ይሄ በጣም አሳዝናል። ስለዚህ ዋናው አንደኛ ለሚፈናቀሉ ሰዎች ቅድሚያ ቤት ለተፈናቀሉበት ቤት የቅድመ አያቶቻቸው ቅርጽና የማንነት የሚኖሩበት ቅርጻቸው አውነት በመቀየር ፈርኩዛል አውዞት ተዞት ይለባይት አዞ አዋች ሐቅለ አው ቢላይ ዜሩ ሜላ ብለዋል። يجيسنان مخ ظاهر زشيدا حق لي أو بلا يزيرو ملا زخش خو أرد خجرام زخش خف بيسترو ديش خجرام زخش تزالا بوديش خجرام يا أو زوك تجارو كهر له لفركمل يلي بايتي منجستيو ميجل بقديم بي يك آمنك خذال كام يدفنهم جارزالاج حق زالاج أواش سولي أتحبرو يوم أزدياج فرقو جري أزدياج فرقو زالو أخشونا أخاش تخشوا ذاك الكنوا فلان خو كتبي يشيخ الكوت سيتويو أزدياج كلمة سيتويو ማላይ ቀረበ ምርገግ መኮታኝ አላሳናህ ሌላ አንዳንድ ጠባብ ትምክት ያለቀቃቸው ሰዎች የሚያወሩትም አሉባልታ አለ። አንድን ብሔር ብቻ ጠቅሰው ልክ በጀጎል በድሮበሪ አካባቢ እየተፈናቀላለውን በተለይ ኤልሳቤት ከበዳ ስምሽን ጥራሻለሁ በሸይጣን ጥራሽና በረመዳን ድራፌን ክፉል ተናግሪኝ ትፈልጋለሽና የኔን ድምጽ ወስደሽ በሌላ እንደተፈናቀለ አማራ ብቻ እንደተፈናቀለ አድርገሽ ያወራሽው መሰረተ ቢስ ወሬና መሰረት የሌለው ወሬ ስለሆነ በአሁኑ ሰዓት በተለይ ከሐረሪ ውጭ ያሉት አማርኛ ተናጋሪና ቀበሌ ነዋሪዎች በተለይ በአሁኑ ሰዓት እድለኞች ናቸው። በዚህ በበድሮበሪ መፈናቀል ምክንያት በበድሮበሪ አካባቢ የተፈናቀሉ የቀበሌ ነዋሪዎች ወይም አንቺ የምትያቸው እኔ አልጠራቸውም ኢትዮጵያውያን ወንድሞቼ ብዬ ነው የምጠራቸው። የሀገሬ ልጆች የሰፈር ልጆች ብዬ ነው የምጠራቸው። በድሮበሪ የሚኖሩ ከሐረሪ ቋንቋ ውጭ የሚናገሩ ኢትዮጵያውያን የሐረር ተወላጆች ሐረሪዎች ለኔ ሐረሪዎች ናቸው። እነሱም አለያቸውም። አንቺ እንደምትዩ በዘርና በጎሳ በመናምን መጥያ አለያቸው። የሐረርኛ የማይናገሩና የሚናገሩ የሐረር ተወላጅ ሐረሪዎች ብዬ ነው መጥራቸው በኔ እይታና በኔ እይታ እና እነሱም በአሁኑ ሰዓት በጣም ተደስተው መንግስት እንዳው ለግማሹ አፓርታማ ምንድነው ይሄ ቤት የተሰራ ቤት ህንጻ ምን ይባላል አፓርታማ ሁሉ አሰጣቸው ይባላል። እነሱ አድለዋል። ከቆርቆሮ ቤት ወጣው እንዳው እኮ ዘመዶችሽ ከቆርቆሮ ቤት ወጣው ፎቅ ላይ ገብተውልሻል። ላምገፍ ከማንደድ ላምገፍ የሚያነዱ ሁሉ ላምገፋቸውን ጥጠው አሁን ያው ነመስተለ በኤሌክትሪክኛ እንደደዱና እየበሉ ነው። ተመስገን በእንጂ የሐረሪ ክልል አንቺና ላንቺ መሰል አውርቶ አደሮች ጠቀማችሁ እኮ አውርቶ አደር ነሽ። አንቺም በጣም ጠቀማችሁ። ብዙ ተጠቅመዋል። ፎቅ አግኝተዋል። ብዙ ቤት ተሰጥቷቸዋል። ቀበሌ ቤት የነበሩ ሰዎች ደስ ብሎናል። ወንድሞቻችን ናቸው፣ ሀገራችን ልጆች ናቸው። ከዛ ቆርቆሮ ቤት ወጥተው ጽዱና ምቹ ለሆነ ለሚያምር ኑሮ ቤት በመግባታቸው በጣም ተደስተናል። ሐረሪ ክልልንም እናመሰግናለን። ለነዚህ ቀበሌ ቤት ለነበሩና ቤታቸው ለፈረሰባቸው ምቹና ጥሩ ቦታ ሰርቶ ላስረከባቸው ገንብቶ ላስረከባቸው ለነዚህ ነዋሪዎች ክልሉን መንግስት እናመሰግናለን። በበኩሌ አመሰግናለሁ። አንቺ እንደምትዩ ግን ዘረኛና ትምክተኛና የነጋበት ጅብ ትባያለሽ። አንቺ የነጋበት ጅብ በኦሮሞኛም ፎንፎን ፊኛቱ ይባላል። አንቺና አንቺ መሰል አውርቶ አድሮች ያየሽን ሁሉን ድርጉስ ሴት የሚያምርሽ ከኛና የኛ የምትሉ አንቺና አንቺን መሰላችሁ የነጋባችሁ ጅቦች ረቢ ሲል አፋን ቀይሰን ሲያቀብ ብለን ዱዓ እናደርግባችኋለን። ምን ታድረብሽን እዛ አፋን ቀይሰን ረቢ ሲናቀቡ ሐረር ህዝብ ሆይ ሐረሪዎች ሆይ በተለይ ሐረር ከተማ ነዋሪዎች ሐረር ከተማ ነዋሪዎች አላህ የብረት ቆሎ ያድርጋችሁ። እውነተኛ ሐረሪ ተቆርቋሪ ባለስልጣኖችን ከውስጥ ያላችሁ ተቆርቋሪዎች ልትኖሩ ትችላላችሁ። ባለስልጣኖቻችን ለህዝባችሁ የምታገለግሉ ለህዝባችሁ የምትቆረቆሩ ህዝብ ወዳድ ሆናችሁ ባለስልጣኖችና የሐረሪ ነዋሪዎች በአጠቃላይ በሐረር የምትኖሩ ሐረሪዎች በአጠቃላይ አላህ የብረት ቆሎ ያድርጋችሁ። እጃሃማ ቀልቢሃማ ረቢ ሲንራሃቀቡ እውነተኛ ሀገር ወዳድ ህዝብ ወዳድ አገልጋዮች በአጠቃላይ ነዋሪዎች በአጠቃላይ በረመዳን ከራማ በረመዳን ሁርመት አላህ ይጠብቃችሁ ያቆያችሁ። ስም ብዬ እገሌ ብዬ አልጠራችሁም። የአንዳንዳችሁ ስራችሁን በራሳችሁ ታውቃችሁ አላህ ይጠብቃችሁ። መልካም መስራችሁ በአጠቃላይ አላህ ይጠብቃችሁ። መልካም መስራችሁና ህዝቡን አስለቀሳችሁ በአጠቃላይ እናችም አላህ ይመልሳችሁ። አባር እናደርጋችሁ አባር አድርገን እዛው ይክተታችሁ አንልም። ይመልሳችሁ እናንተን በህዝብ ላይ ያጨቀናችሁ ሆዳሞችም ይመልሳችሁ ብለን ነው ዱዓ የምናደርገው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በሌላ ጉዳይ እስክንገናኝ ደህና ሁኑ። አማን አላሁ ለማና